ፍቅር ከስጋ ቢሆን ኑሮ ስጋዬን አቃጥዬ ከፍቅር ህመሜ ራሴን ፈውሰው ነበር። ነገር ግን ፍቅሬ ከነፍሴ ሆነና በዳል ልደርስበት አልቻልኩም። ካሊድ ጂብራን። ምድር አብዛኛውን የሚያስፈልጋት ኃይል የምታገኘው ከኃያሏ ፀሐይ ነው። በብርሃንና በሙቀት መልክ ምድር በውስጧ ያለውን እንስሳትም ሆኖ እጽዋት በፀሐይ ተጽዕኖ ስር ናቸው። እኛ ሰዎች የምንኖርበት አካባቢ የአየር ጸባይ በየስፍራው የሚበቅለው የእጽዋት አይነት፣ እሱን ተከትሎ የምንመገበው የምግብ አይነት፣ በአካባቢው ለምንለብሰው የልብስ አይነት፣ ከዛም አልፎ አኗኗራችን እናም ግለሰባዊ ጸባያችን ላይ የራሷን ውሳኔና ምርጫ ታስተላልፋለች። እኛም ብለን ከመቀበል ውጪ ደግሞ እሷን ለመገዳደል ተጽዕኖን ለማስቀረት አቅሙም የለንም። ከዚህ በላይ ደግሞ በውበቷ መደመማችንና የየዕለት አጋጣሚዎቻችን ነው። ጠዋት ስትወጣ በፍቅር መቀበልና ማታ ስትጠልቅ የመሸኘት የዘወትር ድርጊታችን ነው። እንግዲህ አሁን የጠዋቷ ፀሐይ በመስኮት አሻግራ ግንባሯ ላይ አርፋ በፍቅር ስትዳብሳት ነበር ከእንቅልፏ የባነነችው። ሰዓቱ 2 ሰዓት አልፏል። እስከዚህ ሰዓት ድረስ መተኛት የሲፈን ጸባይ ግን አይደለም። ከሰኞ እስከ ቅዳሜ ባሉት ቀናት ከ12 ሰዓት ቀድማ ከእንቅልፏ ነቅታ 1 ሰዓት ሳይሆን በፊት ነው በቢሮዋ ወንበር ላይ ተቀምጣ በዕለቱ የምትሰራቸውን የሥራ ፕሮግራሞች ማሰናዳት መጀመር በቀላሉ የምትከውናቸው የዘወትር ተግባሮቿ ናቸው። እሁድ ግን የእሷና የወላጆቿ ቀን ነው። ጠዋት የብቻዋ ሰዓት ከወላጆቿ ጋር በአንድነት ታሳልፋለች። ተነሳችና ለብሳ ያደረችውን ቢጃማ እንኳን ሳትቀይር ወደ ኪችን ገባች። እዚህ ግዙፍ ቤት ውስጥ ብቻዋን ነች እንጂ እንዲህ በለበሰችው ቢጃማ ከኋላ የሚያስተውላት ሌላ ሰው ቢኖር ኖሮ ምራቁን ሟጡ አይቀሬ ነበር። የሚካኤል አንጀሎ እጆች ያረፈባቸው የሚመስሉት የሰውነቷ ቅርጾች ከኢንቨስተርነት ይልቅም ለሞዴልነት የተፈጠረች ነበር የሚያስመስላት። ይህ አማላይነቷ ሆነይ በምትሰራው የሥራ አስኪያጅነት ስራዋ አልጠቅማትም ማለት ግን አይደለም። ከሚገባው በላይ የሰውን ልብ ለመግዛትና በወንዶች በተሞላው የንግዱ ዓለም ላይ በሚደረጉት የቢዝነስ ድርድሮች በቀላሉ ትኩረት እንድታገኝና ድርድሩን ትልቅ ውጤቶችን ለማስመዝገብ የረዳት በተፈጥሮ ያገኘችው እሷም ያንን አውቃ በአግባቡና በተመጠነው ስውር ዘዴ የምትጠቀምበት የእግዚአብሔር ስጦቷ ነው። እርቧታል። ተመላላሽ ሰራተኛዋ ደግሞ እሁድ አትገባም። እንዲሆን ያደረገችው እሷ ራሷ ነች። እንደፈለገችው አይነት የረፍት ቀኗን ለማሳለፍ ስለፈለገች ነው። በቀላሉ የሚሰናዳ ቀለል ያለ ቁርስ አሰናድታ ከበላች በኋላ የሚነበበውን መጽሐፍ ይዘው ወደ በረንዳው ወጣች። ልዩ ፕሮግራም ካልገጠማት በስተቀር የዕለተ እሁድ የዘወትር ፕሮግራሟ ነው። በግማሽ ልብ እያነበበች በግማሽ ልብ ደግሞ እያሰላሰለች ወደ ተወሰኑ ደቂቃዎች በአትክልትና በተለያዩ ቀለማት በለበሱ አበቦች የተሞላውን የግቢዋን አጸድ በፍቅር እየቃኘች አይምሯን ጂምናስቲክ ታሰራለች። በድንገት የሞባይል ስልኳ ጮኸ። ካስቀመጠችበት አነሳችና አየችው። ሄኖክ ነው። በፍቅረኝነትና በጓደኝነት መሃል የሚዋልል ወዳጅ ማለት ሙሉ በሙሉ ተቀብላ ፍቅሯ እንድታደርገው ልቧን ቅጥልጥል የሚያደርግ ምንም ነገር ከሱ አላገኘችም። አብሮ መሆን ከጀመሩ 6 ወራቶች ቢያልፏቸውም የሱ ነገር እስካሁን ድረስ ከጉሮሯ አልወረደላትም። ሙሉ በሙሉ ቆርጣ እንዳትተው ደግሞ አሳቢነቱ፣ ሁለቱን በተመለከተ ያለው እቅድ፣ በቢዝነሱ ዓለም ያለው ብቃትና ተሰሚነት የመሳሰሉት ነገሮች ደግሞ ስታስብ ቆይ ትንሽ እድል ስጩ ይላታል። ልቧና ይኸው እየተወዛገበች በሰለቻት ስሜት ውስጥ አብራው ትዳክራለች። ስልኩን አነሳቸው። ሄሎ ማሬ፣ ጎርናና ወንዳ ወንድ ድምጽ። ሄሎ እንዴት ነህ? ቀዝቃዛ እየደከመ መልክ። አለሁልሽ የኔ ጨረቃ፣ በታይ ነፍቅ ብለሽኛል። ኧረ እባክህ ደግሞ የት ነህ? ኳኳታ ነገር ይሰማኛል። ጂም ነኝ። በሰንበቱ ሰው ቤተ ክርስቲያን ይሄዳል፣ አንተ ጂም? ምን ላድርግ ብለሽ ነው? ሸንቀጥቀጥ ስል ምናልባት በምትመኙ መጠን ተወጂኝ እንደሆነ ብዬ እኮ ነው እንዲህም ዳክረው በቀልድ አስመስሎ ለፍቅራቸው እውን መሆኑን ምን ያህል እየጣረ እንዳለን እየነገራት ነው። እሷም ገብቷታል። ቦርጩን አጠፋለሁ ብለህ ልብን አቀልጠህ ዳ እንዳታስገባኝ። ውይ ምን ነው ማሬ፣ ከአንቺ ጋር ተሞሽሬ አንቺን የመሰለች የፀሐይ ሽራፊ ትንሽዬ ንግሥት ሳልወልድማ እንኳን ሞትን እንቅፋትም አይነካኝ። ያርግልህ። እና የዛሬ ፕሮግራምሽ እንዴት ነው? ያው እንደተለመደው ነው። ማታ ከቤተሰቦችሽ ስትመለሽ ራት ብጋብዝሽስ? መመለሴን በምናወቅ ለእኔ ስትይ ብታደርጊው ምን አለበት? በልቻው ከተመለስኩ ደውልልሃለሁ። 11 ሰዓት በኋላ ቁጭ ብዬ እጠብቅሻለሁ። ተስፋ አታድርግ። አባዬ
እንዳደር ከጠየቀኝ ያድራለሁ። በአንቺ ተስፋ ማድረግ የህይወቴ ዋነኛ ተግባር ነው። በርታ ከማለት ውጭ ምን እላለሁ? ቻው። ስልኩን ዘጋችው። ይህ ነገር ከዕለት ተዕለት እያስጨነቃትና ምቾትን እየነሳት ያለ ነገር ነው። ምንድን ነው? የማይበርድ ወይም የማይቀዘቅዝ ፍቅር ዝም ብሎ ለብ ያለ ስትልም አሰበች። ፍቅር በእጮኝነት ጊዜ መንበልበል አለበት፣ ካለበለዚያ ወደ ጋብቻ ሲገባ በረዶ ሊሆን ይችላል። ይህ የሷ እምነት ነው። ሲፈን በወንዶችን በተመለከተ ከ16 ዓመት ጀምሮ 21 ዓመት እስኪሞላት ድረስም ከፍተኛ የሚባል ልምድ አላት። የቤተሰቦቿን ሀብት፣ ወጣትነትና አማላይ መልኳን እየሳባቸው ዙሪያዋን የሚያንዣብቡ ወንዶች ሁሉ በየተራ እያገላበጠች አጣጥማቸዋለች። ከአንዱ የአበባ ዛፍ ወደ ሌላው ዛፍ በሰከንዶች ልዩነት እየተስፈነጠረች ሁሉን በመቅሰራት እንደምትጠር እንደ ሰራተኛ ንብ ነበረች። ከ21 ዓመት በኋላ ግን በድንገት ወንዶችን ሰለቸች። ሁሉም ነገር እርግፍ አድርጋ ተወቹና ጭምት ወንድ ነክታ የማታውቅ የድንግል ሴት ባህሪን ተላበሰች። አጃቢዎች የነበሩ ወንዶች እስኪገርማቸው ድረስ፣ ወዳጆች ዘመዶች በለውጧ እስኪደመሙባት ድረስ፣ እሷን በራሷ እስክትገረም ድረስ ነበረ ለውጧ። በጨቅላ ዕድሜዋ እንደ ሰለቻትና እንደ ተወቻቸው ብዙ ነገሮች ሁሉ ከወንድ ጋርም ያላትን ጾታዊ ግንኙነት በተመሳሳይ አቅለሸለሻት። ከ3 ዓመት በኋላ ነው ከሄኖክ ጋር በመጠኑም ቢሆን ለመቀራረብ ለራሷ ብጣቂ እድልም ለመስጠት እየጣረች ነው ያለችው። ከሱ ጋርም ቢሆን በሩቅ እይታና በቃላት ልውውጥ ብቻ ነው። አሁን በእጇ ላይ ያለው ብቸኛ ያልሰለቻት ነገር ስራዋ ብቻ ነው። ካምፓኒዋ በብቃትና በትጋት የመምራቱ ስራዋ አንድ የ24 ዓመት ስኬታማና አማላይ ወጣት ሴት እዚህ ስሜት ላይ በዚህ ዕድሜ መገኘቱ አስገራሚ አስፈሪ ነገር ነው። ስለ ሄኖክና ስለ እሷ ግንኙነት አስባ ሳትጨርሰው የውጪ በራፍ አካባቢው ከተለመደው ውጪ ጭቅጭቅ ሰማችና ትኩረቷን ወደዛ አደረገች። ዘበኛው በራፉን አጥብቆ ይዞ ዱላውን ለመደባደብ በሚመስል ሁኔታም እያወዘወዘ ያንቧርቃል። ሰውዬ ወግድልኝ፣ በሕግ አምላክ ብያለሁ፣ ዞር በል። ይሄ ዘበኛ ለሲፈን በአባቷ ቤት ውስጥ አብሮ ያደገ እንደ ቤተሰብ አንድ አባል የሚቆጠር እሷን በታማኝነትና በቁርጠኝነት ለመጠበቅ ወደ ኋላ እንደማይል የታመነበት ሰው ነው። በማታው ጥበቃ የሚያግዘው ሌላ ዘበኛ ቢኖርም ቀን ግን ግቢውን መጠበቁንም የአትክልተኝነቱንም ሆነ ጠቅላላ አስፈላጊ የሆኑ ስራዎችን ከልቡ ያለመሰልቸት ብቻውን ይሰራል። ተዘራ ምንድን ነው? በተቀመጠችበት ሆና ጠየቀች። መልስ ስላላገኘች እያነበበች የነበረችውን መጽሐፍ የተቀመጠችበት ወንበር ላይ አስቀመጠችና ወደ በራፉ ሄደች። እትዬ፣ አንድ እብድ በሰንበቱ ቀን እየነጀሰን ነው። ዘበኛው ሁኔታውን እያስረዳ። እብድ ምን ፈልጎ ነው ይህንን የምትጠይቀው? ዘበኛው ከፊት ለፊቷ ዞር በማድረግ አንገቷን ወደ ውጭ በማውጣት በማስገግ ነበር። ጠይም፣ ረዥም፣ ደግሞ ፈርጣማ፣ ወደ ጥቁርነት ያደላይ ሰውነት ቀለም ያለው ልጥልጥ ጥቁር ዞማና ሉጫ ጸጉር፣ ልቅም ያለ ቆንጆ አፍንጫ የተመጠነ ሲሆን አይኖቹን ጎላ ጎላ ያሉና ቀለማቸው ያልተለመደ አይነት ነው። ሰማያዊ የድመት የሚመስሉ አስደንጋጭ አይኖች፣ የከንፈሮች የበሰሉ ብርቱካን ከፍ የሚመስሉ አጓጊ አዲስ የቆዳ ሸበጥ ጫማ ተጫምቷል። ከላይ የነተበና ከወደ እጅጌው ጫፍም መተልተል የጀመረ ሰማያዊ ሹራብ ከሰማያዊ ወደ ዳልቻ ተቀይሮ ቀለሙ የወየበ ጅንስ ሱሪም ለብሷል። የለበሳቸው ልብሶች እያረጁ ቢሆኑም ግን ንጹህ ናቸው። ከኋላ ተከትለውት የሚያሽካኩ 4 የሚሆኑ ህጻናቶች አሉ። ሲፈን ጠቅላላ ሰውነቱን እንደ መርማሪ ፖሊስ አንድ በአንድ ካስተዋለች በኋላ የመደንገጥ ወይም የመጠየፍ ስሜት አይደለም የተሰማት። ከዚህ በፊት ተሰምቷት የማይታወቀው የሆነ ቦታ የጠፋባት የቅርቧን ሰው በድንገት እንዳገኘች ሰው የመንሰፍሰፍ ስሜት ነው በውስጧ የተጫረው። ፊት ለፊቷ ያየችው ያለው ልጅ እንደ እብድ ሳይሆን ቀን የከዳው ችግረኛ እንደሆነ ንገባት። የህይወት ጣዕም መዓዛውን አመንጭቶ ያተናል። በናርዶስ ሽቶ አውዶ በደስታ ልብን ያስራል። ደግሞ ትንሽ ስቃይ ያለው ያስጨንቃል፣ ያስተክዛል። ፍቅር ሲይዝ እንደዛ ነው። ሁሉ ነገር ግራ ያጋባል፣ ይቃል፣ ያስፈዝዛል። ሰማያዊ ቀለም በተቀባችው ላንድ ክሩዘር መኪና በሷ ሹፌርነት እየተጓዙ ነው። ከጎኗ ሄኖክ ቁጭ ብሏል። በደቡብ ምዕራብ የሀገሪቱ ክፍል ከአዲስ አበባ 4 ኪሎ ሜትር ገደማ ርቀው ይገኛሉ። ወደ ቦንጋ እየተጓዙ ነው።
ጥቅጥቅ ባለው ደን ውስጥም ሰንጥቆ በሚያልፈው ፒስታ መንገድ ላይ በሰዓት 80 ኪሎ ሜትር እየነዳች ነው። ከፒስታው መንገድ እየሸፈነ የሚነሳውን አቧራ ሰማዩን ሞልቶ እየተበተነ መልሶ ከኋላው ሲከተላት ሆን ብሎ እነሱን የሚያሳድድ የጥቁር መንፈስ ይመስላል። ህዝብ የሀገር መሪን አቀባበል የሚያደርጉ ህዝብ በዚህ ዱር ውስጥም መንጋ ዝንጀሮች የግራና ቀኝ የመንገዱን ጠርዝ ሞልተውታል። ፀሐይ በሰማይ ጠቀስ ዛፎች መካከል እየተሽለከለከች ወደ ማደሪያ ስትሸሽ ይታያል። ወደ ከተማ ሳንጠጋ መሸብን እኮ ፍቅሬዋ። ሄኖክ ነው ፍራቻ ባረበበበት እና በተጨነቀ ስሜት ሀሳቡን ሰነዘረ። ምን ላድርገው ታዲያ አነሳሳችን ነው። መቼስ ይህን ኮረኮንች መንገድ አይደል እንደዚህ የምነዳው። የእሱን ፍራቻ ወደ እሷ እያጋባ በመሆኑ ተበሳጭታለች። ግን መንገዱ ደህንነቱ የተጠበቀ ነው አይደለም? በፈጣሪ በዚህ ዘመን በኢትዮጵያ ምድር ደህንነቱ የተጠበቀ ቦታ ይኖራል? የእናት ማህፀን ውስጥ ብትሆን እንኳን ስለ ደህንነት በእርግጠኝነት መናገር አትችልም። መንገድ አስቆሞ የሚተናኮል አውሬ አለ ማለት ነው? አውሬ እርግጥ አለ፣ አንበሳማ፣ ነርም፣ ሌሎችም አውሬዎች አሉ። ነገር ግን መንገድ አስቆሞ የሚተናኮል ዋነኛ አውሬ የሰው ልጅ ነው። የሰው ልጅ? አልገባኝም ማሬ። ግልጽ ነው፣ በዚህ ምድር ላይ በጣም አስፈሪው አውሬ የሰው ልጅ መሆኑን አታውቅም? ኧረ ተይ እየቀለድሽ ነው። በዛ ቅስፈት በመንገዳቸው 10 ሜትር ርቀት ላይ ትላልቅ አንድ ላይ ተደራርበው መንገዱን በአግድም ዘግተው አየች። ይሄው የፈራሁት ደረሰ። ምንድን ነው? የምን ግንድ ነው? ሄኖክም ተርበተበተ። ሽፍቶች መሰሉኝ። ምን ነው በቀረብኝ። እኔ እኮ የአባቴን የትውልድ ሀገር ጎብኝተን እንምጣ ስትኝ መቼ እንደዚህ ሲውል ውስጥ ይዘሽኝ እንደምትመጪ ገመትኩ። አላስገድድኩም እኮ። ስትስገበገብ የመጣኸው በፍቃድህ ነው። ልብሽን ባገኘ ብዬ ነዋ፣ እንድንጋባ እሺ እንድትይኝ ብዬ። ለማንኛውም አሁን ፊታችን ያለውን ችግሮች እናተኩር። የመኪናውን ፍጥነት እየቀነሰች 3 ሜትር ያህል ሲቀራቸው አቆመች። ሰዓቱ በ1 ሰዓት አካባቢ እየተቃረበ በመሆኑ አካባቢው ደብዝዟል። ግራና ቀኙን የመንገዱን ጠርዞች ሲመለከቱ በግራ በኩል 3 በቀኝ በኩል 2 ጸጉራቸው ሹሩባ የተሰሩ አስፈሪ ሽፍቶች መሳሪያቸውን ወደ እነሱ አቀባብለው በተጠንቀቅ ቆመዋል። ወይኔ ገና ለገና እሺ ብለሽኝ አንቺን አገባለሁ በሚል ምኞት እዚህ መጥቼ በገዛ ደደብነቴ ሲኦል ልግባ። አርስኪ አትንቦቅቦቅ። ከሽፍቶቹ አንዱ ወደ እነሱ ተጠጋና በጋቢናው መስታወት አጨንቁሮ ከተመለከተ በኋላ እጃችሁን ግራ እጃችሁ ላይ አድርጋችሁ ሁለታችሁም በዝግታ ውረዱ የሚል ቀጭን ትዕዛዝ አስተላለፈ። ወረዱ። ምን ነች? ጠየቀ ሽፍታው። ሲፈን ፍቅረኛዬ ብሎ ይመልሳል ብላ ነበር የጠበቀችው። ሄኖክ ግን ምንም አይደለችም ማለት ጓደኛዬ ብቻ ነች። በግልምጫ አንስታ ፈረጠችው። መኪና መንዳት ትችላለህ? አዎ እችላለሁ። ግባ። የት? መኪና ውስጥ። በወረደበት ተመልሶ ሊገባ ሲል አይ በሹፌሩ በኩል ግባ። እሺ። የተሽቆጠቆጠ እንድታዘግዘው አደረገ። ሽፍታው ለጓደኞቹ እንጨቱን እያስተካከለ ትዕዛዝ ሰጠ። በል አንተ ነፃ ተደርገሃል፣ እየነዳህ ቀጥል። እሷ ግን ከኛ ጋር ትሄዳለች። እሺ። አመሰግናለሁ፣ በእውነት በጣም አመሰግናለሁ። አንተ ትንሽ እንኳን ክብር የለህም። ጭራሽ አመሰግናለሁ። ከፍራቻዋ እየታገለች አንባረቀችበት። እንዴ ትቀልጃለሽ እንዴ? በማላቀው ሀገር ይዘሽኝ መተሽ። አይዞሽ እንግዲህ በል ቀጥል። ሽፍታው በመስታወት አሻግሮ ሊነርተው የመሳሪያ ሰደፍ ሲያስተካክል እሺ ጌታዬ በማለት መኪናዋን አስጓራና አይኗን እያየ ጥሏት ተፈተለከ። ሽፍታው ክንዷን ጨምድዶ ጓደኞቹን ከኋላ አስከትሎ ጥቅጥቅ ወዳለው ጫካ ይዟት ገባ። ጫካው በድቅድቅ ጨለማ ቢዋጥም ከሽፍቶቹ እጅ ላይ በሚነሳ የባትሪ ብርሃን እየታገዙ ጥሻውን እየገለጡ በሾህ ሰውነቷ እየተወጋ በአስደንጋጭና አስፈሪ በሆነው የአውሬ ድምጾች ታጅቦ ከ1 ሰዓት ያህል ከተጓዙ በኋላ በደን በተከበበው ተራ ጫፍ ላይ ከአንድ አሸዋ ውስጥ ይዘዋት ገቡ። በዋሻው ልክ እንደ ቤት ነው። መሬቱ የተነጠፈ ፍራሽ፣ ማብሰያ ዕቃዎች፣ በማዳበሪያ የተደረደረ እህል፣ በእጅ ከግንድ ተጠርቦ የተሰራ አግዳሚ መቀመጫ። በዋሻ የሚገኙ ዕቃዎች ውስጥ ዋናዎቹ ናቸው። መቀመጫው ጫፍ ላይ ተቀመጠች። ሽፍቶቹ የዋሻውን የውጪ በራፍ ግራና ቀኝ ጠፍጣፋ ድንጋይ ላይ ቁጭ ብለው ይመካከራሉ። ከንቀታቸው የተነሳ እሷ አትስማ ከቁም አልቆጠሯትም። እናም ምንድን ነው የምናደርጋት? ያው እንደተለመደው አድራሻዋን እንጠይቅና ለቤተሰቦቿ ደውለን ብር እንጠይቃለን። ግን ይችኛዋ እንደዚህ ቀደሞቹ አይደለችም። አዎ ትክክል ነህ። ብዙ ሚሊዮን ብር የምታስገኝ የቱጃር ልጅ እንደሆነች እርግጠኛ ነኝ። ታዩም እንደ ጉንጯን
ተንጠልጥሎ እኮ የሚወድቅ ነው የሚመስለው። የፊቷ ጥራት እኮ ራሱ ትክክል ነህ። ግን ስለ ገንዘብ እያወራን አይደለም? የመጀመሪያው ሽፍታ ጥያቄ አነሳ። እናሳ ቆንጆ ነች እያልኩ ነው። እናቱና ማለቴ ብር ከሚባለው በላይ አለን። ለምን አናገባትም ስትል ሚስታችን ትሆን የማናችን? የአምስታችንም ምን ችግር አለው? ጸጥ አሉ። እሷም የመጨረሻ ስምምነታቸውን ለመስማት ትንፋሿን ወደ ውስጧ አፍና በፍራቻ እየተንቀጠቀጠች ትጠብቃለች። ከዛ የአንዱን መልስ ሰማች። እኔም ይመችኛል። እኔም ተራ በተራ ሁሉም ፈቃደኝነታቸውን የሚያረጋግጠው ቃላቸውን ሰጡ። ሲፈን ጉድፈላ። የምን ካምፓኒ ማስተዳደር፣ የምን የምቾት ኑሮ፣ እንደ ሽፍታ ከሽፍቶች ጋር የዋሻ ኗሪ የአምስት ሽፍቶች ሚስት ልትሆኚ ነው ስትል በሚቃተት ድምፅ ለራሷ አንሾካሾከች። እዚህ ቤተሰቦች ሆኑ የትኛውም የመንግስት አካል አስሶ ሊደርስላት እንደማይችል ከምድር ግርጌ የሆነ ስፍራ ላይ ለዘላለም እንድትኖር አበቃልሽ። ሲፈን ደጋግማ አልጎመጎመች። ወላጆች በሐዘን ተራ በተራ ሲሞቱ ታያት። እና ዛሬ ከማን ጋር ትደር? ሌላ አጀንዳ ከአንደኛው ሽፍታ ተነሳ። ዛሬ የመጀመሪያ ቀን ስለሆነ አምስታችንን በየተራ እናደርገዋለን። ይሻላል። አዎ ይሻላል። እንደ መጀመሪያም እንደ ቡድን መሪነቴ እኔ ልግባ። ግባ በአንድ ድምፅ ፈቀዱለት። ከተቀመጠችበት ተነስታ ከተቆለለው የእህል ማዳበሪያ ስር ተወሽቃ ተደበቀች። በጭንቀት እንጂ እነሱ እንደማይደርሱባት ተሸሽጋ የምታመልጥ ምንም። የመጀመሪያዋ ደፋሪዋ የዋሻውን በራፍ አልፎ አሁን ገባ። አንቀኝ ብላ በምትጠብቅበት የመጨረሻዋ የጣር ደቂቃ የተኩስ እሩምታ ሰማች። ቦታ ያዙ! ተኩስ! ሽፍቶቹ ሲተረማመሱ ሰማች። ወይኔ ሄኖክዬ ከዚህ እገታ ሊታደገኝ ይዞልኝ መጣ ስትል ተደሰተች። ጥለኝ ስትሄድ ተጠይፌህ ነበር። አሁን ግን ጀግናዬ ነህ። ከዚህ ጉድ በሰላም ወተን አዲስ አበባ ከተመለስን የጋብቻን ጥያቄ ይቀበላለሁ። ድል ባለ ሰርግም አገባሃለሁ። 5 ልጆችም ወልድልሃለሁ ብላ ምስክር በሌለበት በፍጹም ነፍሷ ቃል ገባችለት። የተኩሱ እርምታ በሁለቱ ተፋላሚ ማካናይዝድ ጦሮች መካከል የሚካሄድ መደበኛ ጦርነት እስኪመስል ድረስ ለረዥም ሰዓት ቀጠለ። በኋላ ሁሉም ነገር ጸጥ አለ። ምንም ድምፅ ዋሻ ውስጥ የለም። እተውላት የነበረውን ፋኖስ ከተንጠለጠለበት አወረደችና በእጇ ይዛ በፍራቻና እየተጓዘች ወደ ውጭ ወጣች። አካባቢውን ቃኘች። በግራም በቀኝም 5ቱን አፋኝ ሽፍቶች በደም ተጥለቅልቀው መሳሪያቸውን እንደታቀፉ ክልተው ብለው ተዘርረዋል። ፍራቻዋ ሁሉ በኖ ጠፋ። መሬቱን ጎንበስ ብላ በመሳም ፈጣሪዋን አመሰገነች። ከዛም ድምፅ ከፍ አድርጋ ሄኖክዬ ሁሉም ሞተዋልና እዚህ። ድምጿም በዋሻ ውስጥ ከዳገቷ አለት ጋርም በመላተም መልሶ የገደል ማሚቱ በመሆን ወደ እሷ ሲያስተጋባ ይሰማታል። አዎ እሷም ሄኖክ ጫካውን እየደረማመሰ ጥሻውን እያገለባበጠ ወደ እሷ ሲጠጋ ተመለከተች። አዎ ከሷ በ2 ሜትር ርቀት ቆሟል። ትንሽ ረዘመባት። የያዘችውን ፋኖስ ወደ ላይ አንጠለጠለች። አበቃን። አድማጭ ተመልካች ቤተሰቦቻችን ታሪኩን እንዴት አገኛችሁት? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ይገባችኋል ስትሉ ላይክ አድርጉልን። እንዲሁም ደግሞ ሼር በማድረግ ለሌሎች ያስፈንጥሩልን። የደውል ምልክቷን ይጫኑ፣ ሰብስክራይብ ያድርጉን። የዛሬውን ታሪክ በዚያ በቃ። ሌላም በተመሳሳይ ታሪክ እስከምንገናኝ ሰላም፣ ጤና፣ ፍቅር ባላችሁበት እመኛለሁ።